የቀነኒ አባት እንሂድ። የቀነኒ አባትን አደራ ብለውናል። ወጥተው የልጄን ፍትህ እየቀሙብኝ ነው። በቃ ቀምተዋቸዋል። መረጃ ያጠፉባቸዋል፣ ያስፈራሯቸዋል። ምንም አይፈራም አባት በልጁ ከመጣ የፈለገ ነገር ይምጣ። ስለዚህ እናንተ ልጆቻችሁን እንደዛ በተደረጉ ዝም የምትሉት አይደለም። ስለዚህ የቀነኒን አባት እኛ ማገዝ አለብን። አቶ አዱኛ ዋቆን ማገዝ አለብን። በተቻለን አቅም ባለን ሚዲያ ባለን ነገር ሁላ መረጃ እየሰጠን የቀነኒን አባት ፍትህ እንዲያገኙ ማድረግ አለብን። ፍትህ መገኘት አለበት። ስለዚህ የቀነኒ አባት ከጎኖት ነን። እኔ ማንም ሳይለኝ ነው የጀመርኩት። የልጅቷ ነገር አሳዝኖኝ ነው፣ ሰብአዊነት ተሰምቶኝ ነው። ሌሎቻችሁም ወንድምና እህቶቻችን ይህን ብታደርጉ መልካም ነው ብዬ አስባለሁ። ሰላማችሁ ይብዛ። ሌላው ምንድን ነው መናገር የምፈልገው የኢቢኤስ ጉዳይ በጣም ነው የደነቀኝ። የቀነኒን አጀንዳ ለማስቀየር ኢቢኤስን ድብልቅልቁን አወጡት። ድብልቅልቁን ምን እንትና እኮ ቃል በቃል ነው የተናገረው። ምንድን ነው ያለው? መሳይ መኮንን ዶክመንተሪ እንደሚሰሩ ቀድሞ ተናግሯል። ይህን እንኳን እያያችሁ እንዴት ነው የምትሸወዱት? ይህን እንኳን እያያችሁ የምትሸወዱ ሰዎች ታስቆኛላችሁ። ቀድሜ ተናግሬያለሁ። አጀንዳ ማስቀየር ይፈልጋል። ይሄ ልጅ በጣም ተፈላጊ ሰው ነው። የሚፈለግ ነው። በምን በህግ የሚፈለግ ነው። ብዙ ጊዜ ወንጀሎች ሰርቷል። ብዙ ጊዜ ሽጉጥ እያወጣ ይታላል። ሌላ ዶክመንት የተገኘበት ነገር ምንድን ነው? ቤቱ ውስጥ የዛሬ 6 ወር ተኩሶ ቤቱ ላይ እንትን ቦድሶታል ግድግዳውን። ስለዚህ እሱንም ዶክመንት አግኝተዋል፣ ምንጣፍ አግኝተዋል። የኦሮሚያ ክልል ፖሊስ ኮሚሽነር ቃል በቃል ተናግረዋል። ያ there you go ገንዬ it's good timing right good timing I'm glad you enjoyed my show ላይክ እያደረጋችሁ የኔዎቹ። ስለዚህ የዚህችን ፍትህ ለመደበቅ የማይደረግ ነገር የለም። ኢትዮጵያ ውስጥ ያለ ማንኛውም ቻናል የቲቪም ሆነ የሬዲዮ ቻናል መንግስት ከሚለው ውጪ ማድረግ ምንም አይችልም። ይሄ ማንም ያውቀዋል። ስለዚህ ይህችን ድራማ ክሬት አድርጓት ታሽጓል፣ እንደዚህ ሆኗል፣ ሉላ ተይዛለች፣ በዚህ ወጥቷል፣ እንደዚህ ገብቷል፣ እንደዚህ ሆኗል የሚባለውን ነገር እንዳትሸወዱ፣ ያራዳ ልጆች እንዳትሸወዱ። ለምን እውነትን ይዣለሁ። ስለዚህ ማምለጥ አልቻሉ። አጀንዳ ሊሰጡኝ ለእኔ ነው አጀንዳው የሚሰጠው፣ ለሌላ ሰው አይሰጥም። ያ ገንዬ አይዞኝ። ስለዚህ ያ ወንድሟ አጠገቧ እያለ ነው የተኮሰው። ማንም እኮ እሱን ለምን መሰላችሁ? አንዱ መማሪያ እንዲሆን ይደረጋል። አንዱ ታዋቂ ነኝ ብሎ እንደዚህ የሚያደርግ መማሪያ ከሆነ ሌሎቹ በስርዓት ማድረግ ይጀምራሉ። አንዱ መለቀቁን ካወቀ ሌሎችም እንደዚህ ያደርጋሉ። ምን ታመጫለሽ እያለ ሚስቱን ይቀጠቅጣል። አርቲስት ታዋቂ እንጂ አዋቂ አይደለም። በነገራችን ላይ አብዛኛው አርቲስቶች ታዋቂ እንጂ አዋቂ አይደሉም። አብዛኛው አርቲስቶች፣ ሁሉም እያልኩ አይደለም፣ ታዋቂ ናቸው፣ አዋቂ ግን አይደሉም። የማህይም ጥርቅም ነው። ድምፅ ነው ያላቸው። ተሳው ድምፅ ብቻ ነው ያላቸው። በስነ ምግባር አብዛኛዎቹ ወራዶች ናቸው። አጫሽ፣ ቃሚ፣ ጠጪ፣ ሲርመጠመጥ ከሴት ጋር የሚውል ምንም ሌላ ህይወት የማይታያቸው ናቸው። ያቸው አብዛኛው አርቲስት ከተወሰኑት በስተቀር ቤተሰቡን በስነ ስርዓት የሚመራ ምንም የለም። ስለዚህ ከአርቲስቶች ዘፈናቸውን ወይ ምናምን ድራማቸውን ኢንጆይ እናደርገዋለን። ከዛ ውጪ ግል ህይወታቸው በእውነት ነው የምትጠየፉት ህይወት ነው ያላቸው። የምትጠየፉት እውቀት የላቸው፣ ድምፅ ነው ያላቸው ሰው። ስለዚህ የምትጠየፉት ህይወት ነው ያለው። እችን ሴት በመጀመሪያ በነገራችን ላይ ሚስጥሩን ሙሉውን ነው የማወጣው ዛሬ። የጫላ ቡልቱሜ የምትባል የእሱ ገርል ፍሬንድ ነበረች ቀነኒ። የጫላ ቡልቱሜ ጫላ ጋር እያለ አጋጣሚ እሷን ምንም እንደሌለው አድርጎ ነው የተዋወቃት። ሚስት እንደሌለው ሆኖ እንደዚህ ያደርጋሉ አብዛኛው አርቲስቶች። ጫላ ቡልቱሜ ሚስት በሌለው ሙድ ተጫወተና
ይሄ ነገር ሚስቱ ልታክ ስትል ምንድን ነው ያደረገው? ጫላ ቡልቱሜ ፕሊስ ቅበረኝ ይለውና ይሄን ማንን ነው አንዱ ዓለምን ምን ያደርገዋል? ወዳጅ ናቸው። ከዛ በቃ አንተ ጋር ተቀመጥ ማንም እንዳይነካት ምናምን ይለዋል። ይሄ ደግሞ ሲያት ቆንጅዬ ልጅ ናት። ቆንጅዬ ስለሆነች እንዴ እኮ ሚስት አለው ብሎ ተናገረበት። በዛ ነው ሽጉጥ የተተኳኮሱት። ሚስት አለው ቀነኒ ሆቴል ላይ ነው ሽጉጥ የተተኳኮሱት። ሚስት አለው ምን ያደርግልሻል ሲባል እሷ ደግሞ ምንድን ነው ያለችው? እኔ ደግሞ ሲንግል ነኝ ሚስት የለኝ ምን የለኝና ለአንቺ ጥሩ ወንድ ነኝ ይልና ይቀርባታል። ችም ደግሞ አይ ሚስት ካለውማ አልፈልግም ትልና ከዚህ ጋር ትጀምራለች። በዛ ቀነኒ ሆቴል ሲገናኙ ሲተኳኮሱ ነበር። መተኮስ አይችሉም። መሀይምና ዝም ብለው ሽጉጥ ይዞ መዞር ነው እንጂ ተኩሱን አያውቁት ምን አያውቁት። ከብቶች ናቸው ሁለቱ። የጫላ ቡልቱሜ ሚስት የባለስልጣን ፋሚሊ ናት። ይህን ነገር ከሰማች ጫላ ቡልቱሜ አለቀለት። ይህን ደግሞ ታውቃለች፣ ሌሎቹ ያውቃሉ። ፈርተው አልነገሯትም። ጫላ ቡልቱሜ ወራዳን በሚስት ላይ ሆነ ይችኛዋን ይዘህ ታጫውት ነበር። ዋሽተሃት፣ ማንን? ቀነኒን ዋሽተሃት። ያንን ስታክ አንተ ሸሸች፣ ከዚህ ጋር ሆነች። እኛው ደግሞ ትሻልን ትቼ ትብስና በገባው። ስለዚህ ጫላ ቡልቱሜ ጋር የተጣሉት የተተኳኮሱት በሌላ ነገር አይደለም። ስለዚህ እቺን ሴት ይሄኛው ተቀበለ። ከዛ ይሄኛው አቢዩዝ ማድረግ ጀመረ እንደሚፈልገው። ማንም የሚጠይቀው የለማ። ምክንያቱም የሚያደርጋቸው ነገሮች ችግር ቢፈጠሩ እንኳን ጫላ ቡልቱሜ ነው ያደረገው ተብሎ እንደሚለጠፍ ያውቃል። እና የሆነ ጊዜ ጀምረውታል እሱን ጉዳይ። ጫላ ቡልቱሜ ይሄን አድርጓል። ምክንያቱም ጫላ ቡልቱሜ ከተተኳኮሱ ምናምን በኋላ ነገሩን ፈቷል። ጫላ ቡልቱሜ ባለቤትሽ ለሚስትህ መልእክት አለኝ። ከእንዳንተ አይነት ርካሽ እካክ ጋር ከምትኖር በእውነት ይቅርብሽ። ዱርዬ ወንድ ነው፣ ባለጌ ወንድ ነው፣ አይጠቅምሽም። እውነቱን ነው መነግርሽ። ጫላ ቡልቱሜ በሙሉ አርቲስቶች የእናንተ ወራዶች ናቸው። አብዛኛዎቹ እካክ ናቸው። ቀመርም ብታየው ሴት ለሴት ሲር መጠመጥ ነው የሚውለው። አንዱ ዓለም ሴት ነው፣ ጫላ ቡልቱሜ ሴት ስታባሩ ነው የሚውለው። ከእናንተ ጸዳ ያሉት ልንገርህ፣ ታደለ ገመቹ፣ ታደለ ሮባ ጸዳ ያሉትን በደንብ አድርጌ እነግርሃለሁ። እነ አቡይ ዘለቀ እነሱ ናቸው ጸዳ ያሉት እንጂ አብዛኞቻችሁ እርምጥምጥ እከኮች ናቸው። የኦሮሞ ዘፋኞች ስትርመጠመጡ ነው የምትውሉት። በስካር ነው፣ መጠጥ ነው፣ ሴት ነው፣ ጫት ነው፣ ሺሻ ነው። ከዛ ውጭ የምታውቁት ነገር የለም። ከዚህ በፊት ደግሞ ይሄ እድሉ ስላልገጠማችሁ ይችን አጋጣሚ በቃ ስትበጠረቁ ሽጉጥ ይዛችሁ በየቦታው ስትጀነኑ ምን ስትሉ ነው የምትውሉት?